ሰላም እንኳን ደህና ቆየሽ። እንኳን ወደ ትጋት የገንዘብ ቁጠባና ብድር የህብረት ስራ ማህበር በሰላም መጣክ። እንኳን ደህና ቆያችሁን። እንግዲህ ዛሬ በስለ ቢዝነስ ሚዲያችን ለቤተሰቦቻችን የተለያዩ የቢዝነስ ሀሳቦችን ስለምናደርስ ይህንንም ቢዝነስ ደግሞ ለመስራት ስራቸውንም ለማስፋፋት የተለያዩ የፋይናንስ አማራጮች ማለት የብድር አማራጮች ስለሚያስፈልጓቸው ትጋትን ለመቃኘት መጥተናል። ራስሽን ከማስተዋወቅ ጀምረሽ ትጋት የህብረት ስራ ማህበር ምን አይነት ስራዎችን እንደሚሰራ ብትነግሪኝ። አመሰግናለሁ። ቃል ኪዳን አራጋው እባላለሁ። በትጋት የገንዘብ ቁጠባና ብድር የማርኬቲንግ ባለሙያ ነኝ። እንግዲህ ትጋት ከተመሰረተ ጀምሮ የቁጠባና የብድር ወይም ደግሞ የማማከር አገልግሎቶችን ይሰጠን እንገኛለን። የምንሰጣቸው አገልግሎቶች በቁጠባ ውስጥ የቀን፣ መደበኛ፣ የመኪና ቁጠባዎችን ይሰጠን እንገኛለን። ለበለጠ መረጃ ማየት ይችላል። እሺ፣ በጣም ጥሩ። እንግዲህ እዚህ ጋር በስድስት ማዕቀፍ የተከፋፈሉ የቁጠባ አገልግሎቶች ተጠቅሰዋል። መጀመሪያ ላይ ያልሽኝ የቀን ወይ ደግሞ የዕለት ተዕለት ቁጠባ ብለሽኛል። እሱኛው ቁጠባ ምን አይነት ነው? ማንስ ነው መቆጠብ የሚችለው? የቀን ቁጠባ የምንለው ሱቅ ከፍተው ትናንሽ ስራዎችን እየሰሩ የሚገኙ ደንበኞቻችን እነሱን ያድሉ ተጠቃሚ እንዲሆኑ ያዘጋጀ ነው ሲሆን የቀን የምንለው ማንኛውም ሰው ከሚያገኘው ገቢ ላይ ከ100 ብር ጀምሮ የሚቆጥበው ነው ማለት ነው። እሱ ደግሞ ሲሆን ብድርኛ ጋር ማግኘት ሲፈልጉ ማንኛውም ተበዳሪ 30% መቆጠብ ስላለበት እሱን ከቆጠቡ በኋላ አገልግሎቱን የሚያገኙ ይሆናል ማለት ነው። በጣም ጥሩ። እንግዲህ አንድ ሰው የሚበደረውን የገንዘብ መጠን 30%ን መቆጠብ እንዳለበት ነው የነገርሽኝና ለምን ያህል ጊዜ ነው ቁጠባውን መቆጠብ ያለበት? እሺ፣ 30%ን ቆጥቦ ለመጨረስ ከ15 ቀን እስከ 30 ቀን ድረስ ቆጥቦ መጨረስ ይኖርበታል። በጣም ጥሩ። ስለዚህ በዚህ ጊዜ ውስጥ ቁጠባውን ካጠናቀቀ ብድሩን መውሰድ ይችላል ማለት ነው። በጣም ጥሩ። እንግዲህ የቀን ቁጠባ አለን ብለሽኛል። ያ ማለት እንግዲህ በየቀኑ ሰው የሚሰራውን ሳንቲም እየቆጠበ የሚቆይበት ነው። ለዚህም ደግሞ 30%ን የሚበደረውን ያህል መቆጠብ አለበት ብለሽኛልና እንግዲህ የትኛውን ብድር የራሱ ማስያዣ ወይ ደግሞ የራሱ ዋስትና ይኖረዋል ብዬ አስባለሁ። ለቀን ቁጠባ ምን አይነት ማስያዣ ነው የምትጠይቁት? እንግዲህ መጀመሪያ እንደነገርኩ የቀን ቁጠባ የሚባለው አነስተኛ ስራን እየሰሩ በየቀን ገቢ የሚያገኙ እነሱን ሰፖርት ለማድረግ የተዘጋጀ ሲሆን እነሱ እስከ 200 ሺህ ብር ምንም አይነት ማስያዣ ሳይጠየቁ ንግድ ፍቃዳቸውን ብቻ በማስያዝ እስከ 200 ሺህ ብር ብድር የሚያገኙበት አገልግሎት ነው ማለት ነው። በጣም ጥሩ። ስለዚህ ምንም አይነት ኮላተራል፣ የቤት የመኪና የደሞዝ የምንለው ነገር ሳይኖር በራሳቸው ንግድ ፍቃድ ብቻ ምንም አይነት የመኪና ሊብሬ ወይ ደግሞ የቤት ካርታ ሳይጠይቅ ንግድ ፍቃዳቸውን ብቻ በማስያዝ እስከ 200 ሺህ ብር ድረስ በአነስተኛ ወለድ መበደር ይችላሉ። ኦኬ። በአነስተኛ ወለድ ማለት ስንት ነው? 3%።